ዛሬ ለ12ኛ ክፍል ተማሪዎች በሙሉ አንድ ወሳኝ መረጃ ይዤላችሁ መጥቻለሁ። በጉጉት ስንጠብቀው የነበረው የ2018 ዓመተ ምህረት የሁለተኛ ደረጃ ትምህርት ማጠናቀቂያ ሰርተፊኬት ወይም የ12ኛ ክፍል ብሔራዊ ፈተና የሚሰጥበት ቀን በይፋ ታውቋል። በትምህርት ምዘናና ፈተናዎች አገልግሎት መግለጫ መሰረት ፈተናው ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓመተ ምህረት ባሉት ቀናት ውስጥ ይሰጣል ተብሏል። አይዟችሁ፣ ይህ ቀን በመቆረጡ ምክንያት ብዙዎቻችሁ ስጋት ወይም ጭንቀት ሊሰማችሁ እንደሚችል አውቃለሁ። ግን በጭራሽ አትደናገጡ። ቀን መቆረጡ ዝግጅታችሁን በፕላንና በስርዓት ለመምራት ይረዳችኋል እንጂ ጭንቀት ሊሆንባችሁ አይገባም። አሁንም ቢሆን የቀሩት ቀናት በትክክል ከተጠቀማችሁ ውጤታማ ለመሆን በቂ ናቸው። ዋናው ነገር የተረጋጋ መንፈስ እንዲኖራችሁና በቀሩት ቀናት ላይ ትኩረት ማድረጋችሁ ነው። እኔም በዚህ ጉዞ ውስጥ ከጎናችሁ ነኝ። በቀጣይ ቪዲዮቼ ላይ ለፈተና ስነ ልቦናዊ ዝግጅት እንዴት ማድረግ እንደሚገባችሁ ዝርዝር ቪዲዮዎችን ይዤላችሁ እመጣለሁ። ለዛሬ የነበረኝ መረጃ ይሄ ነው። ጓደኞቻችሁ እንዳይደናገጡና ትክክለኛውን መረጃ እንዲያውቁ ይህን ቪዲዮ ሼር አድርጉላችሁ። በቀጣይ በየትኛው ርዕስ ላይ ቪዲዮ ቢሰራላችሁ ይበልጥ ይጠቅማችኋል ኮሜንት ላይ ጻፉልኝ። ቻናሉንም ሰብስክራይብ ማድረግ እንዳትረሱ። አይዟችሁ፣ ተረጋግታችሁ አጥኑ። መልካም እድል።